ቅድስት ኪዳነ ምሕረት የምሕረት የተስፋና የምልጃ እናት በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። ውድ የክርስቶስ ወገኖች ዛሬ ስለ ሰኔ 16 የቅድስት ኪዳነ ምሕረት ክብረ በዓልና ስለ ታላቁ ታምሯ እንማራለን። ኪዳነ ምሕረት ማለት የምሕረት ቃል ኪዳን ማለት ነው። ይህም ጌታችን ኢየሱስ ክርስቶስ ለእናቱ ለቅድስት ድንግል ማርያም የሰጣትን ታላቅ የምልጃ ቃል ኪዳን ያመለክታል። በቅዱሳን መጻሕፍትና በቤተ ክርስቲያን ትውፊት እንደምንማረው ቅድስት ማርያም ለዓለም ሁሉ ምሕረትን የምትለምን እናት ናት። ስለዚህም ኪዳነ ምሕረት ተብላ ትጠራለች። በአንድ ወቅት ኃጢአቱ የበዛበት አንድ ሰው ነበር። በሕይወቱ ብዙ ስህተት አድርጎ ነበር። ነገር ግን ለድንግል ማርያም ያለውን ፍቅርና ክብር አልተወም ነበር። በመጨረሻ የሞት ሰዓቱ በደረሰ ጊዜ አጋንንት ነፍሱን ለመውሰድ ቀረቡ። የሠራውን ኃጢአት ሁሉ እየቆጠሩ ወደ ፍርድ ሊወስዱት ፈለጉ። በዚያን ጊዜ ግን ቅድስት ኪዳነ ምሕረት ተገለጠች። ለልጇ ለጌታችን ኢየሱስ ክርስቶስ ስለ እርሱ ለመነች። ጌታችንም የእናቱን ምልጃ ተቀብሎ ለዚያ ሰው ምሕረት አደረገለት። ንስሐ እንዲገባ ሕይወቱንም እንዲያስተካከል ዕድል ሰጠው። ይህ ታምር አንድ ታላቅ ትምህርት ይሰጠናል። በመጀመሪያ ቅድስት ኪዳነ ምሕረት የተስፋ እናት ናት። ኃጢአታችን ብዙ ቢሆንም ከእግዚአብሔር ምሕረት መራቅ የለብንም። ሁለተኛ የእናታችን ምልጃ ታላቅ ኃይል አለው። ቅድስት ማርያም ለልጆቿ ሁልጊዜ ትጸልያለች፣ ወደ ልጇም ታቀርባቸዋለች። ሦስተኛ የንስሐ በር ክፍት ነው። ሰው በሕይወቱ ውስጥ ምንም ያህል ቢወድቅ በእውነተኛ ንስሐ ወደ እግዚአብሔር ቢመለስ ምሕረትን ያገኛል። አራተኛ ቅድስት ኪዳነ ምሕረት የችግረኞች መጽናኛ ናት። በሕመም፣ በችግር፣ በድህነት ወይም በሐዘን ውስጥ ያሉ ሰዎች ወደ እርሷ ሲጮኹ የእግዚአብሔርን እርዳታ ያገኛሉ። አምስተኛ የምስጋና ሕይወት መኖር አለበት። በሕይወታችን የምናገኘው ሁሉ የእግዚአብሔር ጸጋ መሆኑን እያሰብን ልናመሰግነው ይገባል። በመጨረሻም ቅድስት ኪዳነ ምሕረት የምሕረት እናት፣ የተስፋ እናትና የምልጃ እናት መሆኗን እናስታውሳለን። ከዚህ ታምር የምንማረው በጸሎት መጽናት፣ በንስሐ መኖር፣ በእግዚአብሔር ምሕረት ተስፋ አለመቁረጥና የቅድስት ማርያምን ምልጃ መሻት ነው። የቅድስት ኪዳነ ምሕረት ጸሎትና ምልጃ ከሁላችን ጋር ይሁን። በቤታችን ሰላም፣ በሕይወታችን በረከት፣ በነፍሳችን ምሕረት ያብዛልን። አሜን።